ሰላም ሰላም ውድ ተመልካቾች የሚችቱ ቤተሰቦች እንዴት አላችሁ? አላህ ዓለም የምትገኙ በሙሉ ያለው አልሐምዱሊላህ ረቢል ዓለሚን በጣም ደህና ነኝ ማለት ነው። እንግዲህ እንደዚህ ያለ በዲ የገጠር ባህል ወግ ልማድ ያሳያችሁ ነው ማለት ነው። ይሄን ቪዲዮ እንግዲህ ለሌሎች ወንድሞቼ በመላው ዓለም እንዲደርስ አድርጉልኝ። ሐሳባችሁን አስተያየታችሁን ኮሜንት አስቀምጡልኝ። እንዲሁም ላይክ በማድረግ እስከ መጨረሻ ድረስ አብራችሁ ቆዩ። ሌሎችም ደግሞ ይሄን ቪዲዮ እንዲያወጡ ፈለጋችሁ ሼር በማድረግ ቤተሰብ ሁኑልኝ ማለት ነው። እንግዲህ ገጠር ይመቻል ይለያል የምንላቸው የገጠር ባህል እንግዲህ በጣም የሚገርም ነው። በጣም ብዙ የማይረሳ ታሪኮች፣ ባህሎች፣ ወጎች ያሉበት ነው። በጣም ደስ ይላል ማለት ነው። አብዛኞቻችሁ የክፍለ ሀገር ልጆች በመላው ዓለም የምትኖሩ አረብ ሀገራት፣ አውሮፓ የምትለኝ ማለት የምትኖሩ ይህን ታሪክ ታውቁታላችሁ። ይህን ባህል ያው ትዝታ እንዲቀሰቀስኩባችሁ ይገባኛል። ስለዚህ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ እንደዚህ ገብተን በላላን ጣጣጣም ማለት ነው። ገጠር እንግዲህ የሚመች ነገር ሰርግ፣ በቃ ሰርግ ተተባለ
ትልቁም ትንሹም በቃ ተጨንቆ ተጠቦ ሰርገኛው ጥም ይባላል ሚዜው ይባላል በቃ የሚሰራው በጣም ይለያል። እንግዲህ ይሄን ስጋ ያያያችሁ ነው ማለት ነው። በቃ ብልቱ ለይት ተደርጎ ይቀርብላችኋል። እስከቻላችሁ ድረስ መብላት ነው ማለት ነው። ምንም ዘሽ ምናምን የሚባል ነገር የለም። በቃ ፈታ ሾ ብላችሁ ነው የምትበሉ ማለት ነው። ምንም የሚያጨናንቃችሁ ነገር የለም። ይሉኝታ ምናምን የለም። እዛ ብሉልኝ ጠጡልኝ በሞቴ አፈርሰውን እያሉ ቁመው ነው የሚያበሏችሁ ማለት ነው። እንግዲህ ዝም ብሎ አይደለም። በነገራችን ላይ ባህሉ ራሱ እኔ በጣም ይናፍቀኛል፣ ይመቸኛል ከምንም በላይ ማለት ነው። እና ስለዚህ ይሄን ቪዲዮ ይሄን የመሰለ ቪዲዮ እየጋበዝኳችሁ ሰብስክራይብ ሼር ማተደርጉበት ለምንድን ነው? አሁን ደግሞ ከዚህ የበለጠ ነገር ይዤላችሁ እንዲወጣ ተፈልጋችሁ ይሄ ቪዲዮ በቃ እኔም እንዲታይ አድርጉልኝ ማለት ነው። ውድና የተከበራችሁ ወንድሞቼ ሐሳባችሁንም በኮሜንት አስቀምጡልኝ። እንግዲህ ይታያችኋል። ያው ይሄ በቃ ከተበላ በኋላ በቃ ተጠገብ ነው ሆኖ ቪዲዮ መቀረጽ ትዝ ያለኝ እንጂ መጀመሪያ ሲቀርብ ብታውት በቃ ቁጭ ሲላችሁ በቃ ብልቱ የዶሮ ብልት አለ በቃ እንደዚህ የበጓ ብልቱ የሚፍየለው ቁጭ ይላችኋል ማለት ነው። በቃ አብዛኛው ከተማ ገጠር ሲሄዱ በጣም ይደነቃሉ ከምንም በላይ ማለት ነው። ወይኔ የበላው ስጋ በጊቱ እንዲያለች መጣይ ፍየሏ እንዲያለ መጣይ በህይወት ዘመን እንደዚህ ቀምሼ አላቅም አይቻልም የሚሉ አጋጥሞኛል። እናንተም እንዲያጋጥማችሁ እርግጠኛ ነኝ 100% ማለት ነው። እና እንደዚህ በልተን ጠጥተን ተዝናንተን ተጫውተን እንግዲህ ዝም ብሎ አይወጣም ደግሞ አለ አይደል ማዲ ማንሻ የሚባል አለ። ማዲ ማንሻችን ጥርና ከዛ ቤተ ዘመድ ይሰበሰብና የቤተ ዘመዱ ሊታይ ነው ጉዱ የሚባል ነገር አለ። እንግዲህ ሁላችንም ሽንጣችን ሳይተን እንዲያቅማችን ፏፈሽ ብለን እንግዲህ አጨብጭበን ተመርቀን ቡናችን ጠጥተን የቡና ቁርስ ዳቦ ሳይቀርዝ ተበልቶ ተጠጥቶ ሚጁ የሚባል አለ። ያ ሁሉ ተጠጥቶ እንግዲህ ከሴቷ ቤት ወደ ወንዱ ቤት ሙሽሪትን ይዘን እንሄዳለን ማለት ነው። ከዛ ቤት እንግዲህ ቀውጢ ነው ማታ በቃ እንግዲህ ቀውጢ ጀማዛኞቻችሁ ታውቁታላችሁ። ያው ያጋነንኩም እንደሆነ እርግጠኛ ነኝ ማለት ነው። እና እንዴት ተመቻችሁ? እርግጠኛ ነኝ። ካልተመቻችሁም አስተያየት እፈልጋለሁ። በደንብ ነው አስተያየት እንፈልገው ማለት ነው። ከምንም በላይ የእናንተ አስተያየት በጣም ያስፈልገኛል። ላይክ ሼር አረግ በቃ ይሄን ቃል ይጋግመን በቃ ከተመቻችሁ በደንብ እንደምታደርጉት እርግጠኛ ነኝ ማለት ነው። በልተን ጠጥተን ዝም ብሎ አይወጣም ማለት ነው። እንግዲህ ቤት ይቀላቀላል። ማታ ቤት ከመግባታችን በፊት የሚሸኛ እንግዲህ ጉድ ይፈራል ማለት ነው።
Kacho, the Comagali.